በሌላ ጥያቄ ተመልሰናል። ፓርት 2 የዛኛው ምን መሰለሽ የምናደርገው አሁን እዚህ ጋር ብር አለ። ዛሬ ማስይዛለሁ አታዚሽ ዛሬ ይኸውልሽ የባለፈውን ብር ማስመለስ ነው ስራሽ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። አንድ ጥያቄ ጠይቅሻለሁ ካልመለሽ 100 ብር ወስዳለሁ። አንድ ጥያቄ ጠይቅሻለሁ ካልመለሽ 100 ብር እየቀነሰ ነው የሚሄደው ማለት ነው። ወደ እየወሰድኩብሽ ነው የሚሄደው። ዝግጁ ነሽ? አዎ። ይሄን ካልመለሽ እኔ በጣም ይደብረኛል። ለማንኛውም አንድ ትልቅ አውሮፕላን 98 ፍልጥ የሚያካክሉ ድንጋዮችን ይዞ አየር ላይ እየሄደ በደንብ አዳምጪ። 98 ይዞ አየር ላይ እየሄደ ድንገት አንዱ ቢወድቅ ስንት ይቀራል? 97። እሺ የመጀመሪያውን አግኝታለች። ስለዚህ አይቀነስም። አቤቱ እሺ ቀላል ነው አይደል? ቀጥል። በደንብ ግን አዳምጪ። እሺ ቀጣይ ላይ ደግሞ አንድ በጣም ግድንግድ ዝሆን ትንሽዬ ፍሪጅ ውስጥ መግባት ፈልጎ እንዴት ይገባ? ግድንግድ ዝሆን ትንሽዬ ፍሪጅ ውስጥ መግባት ፈልጎ እንዴት ይገባ? እንዴት ይገባል? ሲጀመር ግድንግድ ዝሆን አይደል እንዴ? አይደለም። በሩን ከፍቶ ይገባል። በቃ ይገባል። ባስገባው ምን አይነት ጥያቄ ነው ይሄ? የጅል ጥያቄ። በቃ መመለስ ነበረብሽ። ወይ ጥሩ ተናገር ወይም ዝም በል። በሩን ከፍቶ ይገባል ብትይ በቃ ትበይ ነበር። እሺ አንድ ቀጭኔ አለች። እሷም ፍሪጅ ውስጥ ለመግባት ፈልጋ እንዴት ትግባ? አይ ቀጭኔ በምንም ተአምር አትገባም። ከፍሪጅ ትበልጣለች እኮ ሲጀመር። አይደለም ዞኑን አስወጥታ እሷ ትገባለች። ዞኑማ በሩን ከፍቶ ገባ አልኩሽ እኮ ቅድም። እሺ እሺ ያው ጋይስ ያያችሁ ነው እንዴ? ምን አገናኘው? ሁለት የተለያዩ ጥያቄዎች አይደሉ? አይመለከተኝም። እኔ እየመላሁት ነው። አሁንም በደንብ አዳምጪ። ማይንድ ጌም ነው ብዬሻለሁ። እሺ አንድ ነብር አለ እና የልጁን ሰርግ ድል ባለ ሰርግ መሰረግ ፈልጎ ሰረገና፣ እሺ ድግሱን ሰረገና እንዳለ የዱር አራዊቶችን ሁሉ ጠራቸው። ግን አንድ እንስሳ ቀርቷል። ማን ይቀራል? ማን ሊቀር ይችላል? የነብር እንትን ላይ ማን ሊቀር ይችላል? አሁን ሁሉም ተጠርቷል። ሁሉም ሄደው ምናምን እየጨፈሩ ነው። ግን አንድ እንስሳ ሲታይ አንድ እንስሳ የለችም። ዝሆን አይደለም፣ ቀጭኔ። የት ሄደች? ፍሪጅ እንዴ አራፋት አይደለ እንዴ? ፍሪጅ ውስጥ ነበረች። ትንሽ ነገራት። የመጨረሻው በ200 ብር ሊሆን ነው ማለት ነው እንግዲህ። እሺ ለማንኛውም አንድ ሰው እያለና በጣም ትልቅ ወንዝ ነው። ትልቅ ወንዝ ውስጥ የአዞ መንጋ ያለበት ወንዝ የሚባል ነው እና ግን እሱ በቀላሉ ተሻግሮ አለፈ። ምንም ሳይበላ እንዴት አለፈ? ጭንቅላቷን ትፈታተንኩት። በዋና አይደለም ይበላል። እሺ ምን መልስሻ አያልፍም ነው? አይደለም አልፏል። እሱም አለፈ አልኩሽ እኮ እንዴ አልፏል። አለፈ እና ግን በጣም ያዘው መንጋ ያለበት ነው። እንዴት አለፈ? በቀላሉ ነው ያለፈው። ዞሮ አለፈ አይደለም። ምንም አዞ አልነበረም ወንዝ ውስጥ። ቆይ የነብር ፓርቲ ተጠርተው እየጨፈሩ ነበር አዞች። አረ እግዚአብሔር ላይ ሲጀመር ለመበላት አይደለም ያወጣው ብሩ። እየመለስን ነው ብራችንን። አሁን ትልቁ ጥያቄ የ200 ብር። እሺ ትልቁ ጥያቄ የ200 ብር ትውሰድ። አሁን ከበላችን ሙሉን ነው የምሰጣት። ሙሉን ያው ይሄንን መልስ ከመለሽ ሙሉን ሰጥሻለሁ። ሰውየው ወንዙን ተሻገረና አለፈ። እዛ የሚገርም ቢች ዳር አገኘና ለጥ ብሎ ከትንሽ ደቂቃ በኋላ ሞተ። ምን ሆኖ ሞተ? የሚያምር ቢች ዳር ተኝቶ ፀሐዩን እየሞቀ የሆነ ሰዓት ላይ ሞቷል።
ምን ነው ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ ሞክር ዘላ ቆይ ትንሽ ወይ ይሄንን አንድ ላይ ትወስዳለች ወይ ደግሞ እኔ የቀረችው 200 ብር ወስዳታለሁ። ምን ሆነ? ተበልቶ አይደለም አንዴ የመጨረሻ አባዬ በቃ ተወኝ አባ አልቻልኩም። በቃ ተበልቶ መጀመሪያ 98 ድንጋይ ይዞ ሲሄድ ፕሌኑ አንድ ወድቆ ነበር አይደል?